እሺ አንዴ ልቀፋው ታፍቀጅልኝ አንዴ አብርሃም አንዴ አስለቃት። እሺ ቻው ልበልክ ቢያንስ አንድ ነገር ለመጨረሻ ጊዜ ስለሆነ ኦኬ። አብርሽ ከሄርሜላ ሲለይ ለምን የከፉ ይመስላችኋል? ለምን ፊቱን የጣለ ይመስላችኋል? ለማንኛውም ሄርሜላና አቤላ እና ደግሞ ሌላ ግብረ አበሮቿ ተሰባስበው ሌላ ጉድ ሌላ መዘዝ ሊያመጡ እንደሆነ ሰምቻለሁ ማለት ነው። ሄርሚ እንግዲህ አሁን ከሩታ ጋር የሚለያዩበትን መንገድ አብርሽ የራሱ ከሄርሚ መለየት እየፈለገ አይመስልምና ሄርሜላ እንግዲህ አንድ ነገር ለማምጣት አስባለች የሚባል ወሬ ሰምቻለሁ። እንግዲህ በጣም ብዙ ሰዎች ብዙ አይነት ወሬ እያወሩ ነው። እንግዲህ መጨረሻውን የምናየው ነው የሚሆነው። ግን ሄርሜላ አሁን ላይ ሩታ አብርሽን አስገድዳ የሆነ ወይኔ አብርሽ ታስሮ ምናምን የሆነ አስገድዳ ሩታ እንደዛ እንዳለችው በቃ ሩታ ክሱን እንድታቆምለት እንዳይታሰር ፊርማ ፈርም የምትለውን ነገር እንድትተው ነው አብርሽ ይህን ነገር ያደረገው። ስለዚህ በግድ ስለሆነ ይህን ነገር ያስደረገችው ከዚህ ነገር ማውጣት አለብኝ እያለች ነው። ሄርሜላ እንግዲህ እንደምታውቁት በገንዘቧ ትመካለች። በቃ ሁሉን ነገር ማድረግ እችላለሁ ብላ አብርሽን ለማሳመን የምትሞክር ሴት ናት። እና አሁን ላይ ሄርሜላ አብርሽን ላለማውጣት አሁን አንድ የሆነ ስህተት የሰራች ይመስለኛል። ስህተት ሳይሆን በቃ እሱን ከእሷ የማይለይ የሆነ የሚያስተሳሰራቸውን ነገር የፈጠረች ይመስለኛል። ምክንያቱም ባለፈው ራሱ ታመምኩ ብላ ሆስፒታል ሄደች ምናምንና ልጅቷ አርግዣለሁ ብላ መምጣቷ የማይቀር ጉዳይ ነው። ምክንያቱም እዛ ኩሪፍቶ ሄደው ነበረ። ከዛ ደግሞ አሁንም ሩም ይዘው አንድ ክላስ ናቸው። ስለዚህ አንድ ክላስ ናቸው። ሩታን እንግዲህ ሻንጤን ይዤ መጥቻለሁ አይገባሽም ወይ እያለቻት ነበረ ከትናንት ወዲያ። ሩታ እንደው ጆሮ ዳባ ልበስ ብላ ሚሽኗን ለመጨረስ ያው አንቺን አይመርጥም ብላ ስላሰበች በቃ ይሄን ነገር ለማሳካት ስለሆነ ዋናው ፕላኗ ራሷን ሁላ ሳይሆን በቃ ሌላኛዋ ሩታ ሌላኛዋ አክተር በቃ የሆነ ካራክተር እንጂ የድሮ ሩታ ምናምን አትመስልም ስታወራ ምናምን ሁሉና ለሚሽኗ እንጂ ሄርሜላ በቃ አብሮ እንደሚያድሩ ምናምን በደንብ ነው የነገረችን። በቃ ሻንጤ ዚህ ነው አለ የሆነ ነገር እንዳለ ሊገባሽ ይገባል። አብረሽን ራሱ ትናንትና በቃ አውቃ ነው ልትጎዳ ነው ልትበድል ነው ምናምን እያለችው ነበረና ሲለያዩ በጣም ነበር ሁለቱም ፊታቸውን የጣሉት ሩታም ሄርሜላም። እና ሄርሜላ እንግዲህ ከአብረሽ አርግዣለሁ ብላ መምጣቷ ግድ ነው የማይቀር ጉዳይ ነው። ከዛ በኋላ ሩቲ ደግሞ እውነትም ይሁን በውሸት እሪም ባለ ትልም ትችላለች። ወይም ደግሞ እንዳሁኑ ብልጥ ከሆነች ግን ጆሮ ዳባ ልብስ ብላ ልታልፎ ትችላለች። ብታረግዝም ያሳድግልሽ ካለች ሩታ ባሏን አታረፈች ማለት ነው። ከዛ ውጭ ግን ለምን አስረገዝካት? ለምን አብራተኛ? እኔ ሳረግዝ እኔ ሰወልድ ሌላ ሴት ጋር ትሄዳለህ እንዴ ብላ እኔ አቶ በሬው ካለች ደግሞ አሁንም ሌላ ብጥብጥ ይፈጠርና ግብረ አበሮቹ ኪሳራ ይገባሉ ማለት ነው። እኔ በጣም ግርም ያለኝ እነ ብሩክ እና ቤላ እነ ማን ናቸው ደግሞ ማን ነበር ደግሞ አብሮ ከሱ ጎን የነበረው እናንተ ብቻ 3 ነው ምናምን ልጆች አሁን ጠፋችሁ። እና አይዲያ ጠፋ። ዩቲዩብ እየሰሩ አይደለም አሁን በነገራችን ላይ እነዚህ ወጣጤዎቹ ማለት ወንዶቹ ከሄርሚ ጋር ኩሪፍቱ ምናምን ፈታ ሲሉ የነበሩትና ሄርሚ ራሷ እየሰራች አይደለም። እና እነዚህ ልጆች አንድ ትልቅ ድራማ መፍጠራቸው አይቀርም። ትልቅ ድራማ ይፈጥራሉ ታያላችሁ። ለ3 አቤላ ብሩክና ሄርሜላ ደግሞ ማን ነው የሆነ ልጅ አለ ብቻ አንድ ልጅ እነሱ አንድ ድራማ መፍጠራቸው አይቀርም። ይህ ድራማ እንግዲህ ሄርሜላ አረገዘች ብለው አብረሽን ሐኪም ቤት ማንከራተት ምናምን ነው የሚሆን ሀሳባቸው። ለምን እንደዚህ አይነት ድራማ ካልፈጠሩ መስራት አይችሉም? ዩቲዩብ እንዴ ምን ሆናችኋል? ዩቲዩባቸው እኮ ከሰቀዘ በረዶ ሆነ እንዴ። ምክንያቱም የሚሰሩት በእነሱ ነው። እነሱ እኮ ፈልገው አይደለም የሚያጣሏቸው። በነገራችን ላይ አቤላም ሆነ ብሩክም ሆነ ሁላቸውም ሄርሚም ሆነች ሩታና አብረሽ እንዲጣሉ የእውነት የሚፈልጉ አይመስለኝም። በተለይ አቤላና ጓደኞቹ የአብረሽ ማለት ነው። ግን እነሱ በእነሱ መጣላት በእነሱ መጨቃጨቅ የሆነ ጎራ ከፍለው መስራት ይፈልጋሉ። አሁን ራሱ በየቦታው ሄዳችሁ ብታዩ እንደዚህ ፋይል አለ። ሩታ ተከሰሰች፣ ሩታ አልተታ እንትና ራሱ ሜላት ራሱ ገባችበት ድራማው ላይ በለው እሷ ራሱ ከግሩፖቿ ጋር ሆና እኔ ግን ቡታጅራ ሄጃ አንድ ቀን ባየሁት እኔ በየቦታው ካሜራ ተደቅኖ የሚውል ይመስለኛል በየቦታው። ምክንያቱም ሁሉም ዩቲዩበሮች ናቸው። ሁሉም እዛ ቪዲዮ ነው የሚሰሩት። እኔ በየቦታው ካሜራ ይመስለኛል እና ሩታ ተከሰሰች ምናምን በቃ ትናንትና ደግሞ እንደዚህ አይነት ነገር እየተፈጠረ ነው። እኔም በጣም ግርም የሚለኝ ምን ብላ ነው ሩታ አሁን የሚያስከስሳት ነገር ምን አለ? ማን ነው የሚከሳት? በምን ምክንያት እንዴ? የሰው ባል አልቀማች፣ የሰው ገንዘብ አልቀማች። ባሏን ነው እንግዲህ እያባበለች ያለችው፣ ልጇን እያሳደገች ነው ያለችው። እና
ሩታ ተከሰሰች። ማንም ይከሳት? መቼም ሄርሜላ ባልሽን ባሌ ላርገው ብላ መቼም ክሳት መሰርትባትም። ካልሆነ ግን የሆነ ወንጀል እንድትሰራ አድርገው የሆነ ነገር እንድታደርግ አድርገው ምናልባት ሊከሷት ይችላሉ። ዝም ብሎ አይከሰስም እኮ ሰው ህግ ቦታ ራሱ ሲቀርብ ማለት ነው ጥፋቱ እንዳጠፋ ብዙ ሰዎች ከመሰከሩበት ነው እንጂ ሊታሰር የሚችለው ዝም ብሎ ራሱ ሊታሰር አይችልም። እና በምን ምክንያት መታሰር የሚባል ነገር የለም ሩታ ጋር ማለት ነው። አብርሽ እንኳን አንዴ አልፈርምም አንዴ የልጁን እናትቶ በ80 ላይ 80 አላገባም ነገሩ በሚስቱ ላይ ሴት እየደረበ ምናምን ሲል አልታሰረም። እንኳን እሷ ምንም ነገር ሳታደርግ እሷማ እንግዲህ ባሏን ነው አምጪ ያለችውና ሄርሜላ አንድ ድራማ መፍጠር ትፈልጋለች ይመስለኛል ከሁለቱ ህይወት ላለመውጣት። ውጭልን ሲሏት እንግዲህ ሩታ ፈልጋ ነው ውጭልን ያላት። አብርሽ ግን ውጭልን ያለ ሩታ አስገድዶ የሆነ ታስሮ ተቀፍድዶ በገመድ ተይዞ ምናምን ማለት ነው ወይ የሆነ ቤተሰቦቹን አግቶት በቀችል ከጎን ካላራክ እንዲናደርጋልን እየተባለ በጣም በፍርሃት በስጋት ፊቱ ጭንድድ አድርጎበት ስትሄድ ራሱ ማለት ነው ሄርሜላ ስትሄድ ማለት ነው አብርሽ አይኑ ከሄርሜ ጋር ነበር እየሄደ የነበረውና እኔ እውነት ይወዳታል ይመስለኛል ሄርሜላን ማለት ነው። ከሄርሜላማ የሆነማ ግንኙነትማ አላቸው የሆነ ሚስጥርማ አላቸውና የሆነ ሩታ አስገድደው ሄርሜላን የሆነ እንትን ለማለት የሞከረ ይመስለኛል። መጀመሪያ ራሱ እኮ ቢብሎ ነበርና እሷም ያው ያኔ ወጣለው ብላ ካንደበቷች ቃል ስለወጣች በቃ ምንም ማድረግ አይችልም። እና አቤላ ምን አንተ እኔ ግን ማለት ነው የሆነ አንድ ላይ አድርገው ማለት ነው አብርሽን ሳይፈልግ ጠርተው ከሄርሜላ ጋር አድርገው ምናምን የሚያስጨንቁት ይመስለኛል። ሩታ እንደዚህ ካለችው በኋላ እሷ ራሱ ደስተኛ አይደለም እኮ ፊትህ ምናምን እና እኔ በጣም የሚገርመኝ ነገር በቃ ከባልሽ በላይ እናስብልሻለን ከሚስት በላይ ነው እኛ የምንጨነቅልህ ከሚስት በላይ ነው የምናስበው። መቼም የልጁ አባት ነው ምንም ታደርገዋለች ብዬ አላስብም። ግን አብርሽ በዚህ ልክ እንደዚህ የተጨማደድኩ እንዴ ትዳር እንደዚህ ነው እንዴ ጋይስ? ጨመደድብን እኮ ፊቱን ጣለብን። ትዳር እንደዚህ ይደብራል፣ ያስጠላል። ትዳር እንደዚህ ያስሸማቅቃል፣ ያስፈራል። አረ እንደዚህ ከሆነ ያላገባም እንዴ አብርሽ ፊቱን ጣለብን እኮ ሚስቱን እንታረቅ ስትለው በቃ መታረቅ አልፈልግም። በጣም ነው የካፈው፣ በጣም ነው የደበረው። ምን ነው እንዴ ስንት ቀን ተለያይታችሁ ምናምን አሁን ስታገኛት አንዳንዴ እኮ በሰው ትዳር ገብታችሁ የሰው የሞቀ ፍቅር የሞቀ ትዳር የምታቀዘቅዙ ሴቶች ማለት ነው። አሁን አብርሽ አሁን ሩታን እንደዚህ አይደለም ነበር የሚያያት፣ በስስት ነበር የሚያያት ምናምን። አሁን ግን ሄርሜላ ከመጣች በኋላ ሩታ እንድታስጠለው የሆነ እንዳሻንጉሊት ነው እየቆጠራት ያለው። ገባችኋላ? ሩታ እንድታስጠለው ነው ያደረገችው ሄርሚ ማለት ነው። ዳሊዋን እያገላበጠች በእርግጥ ልጅቷ አሳሳች ናትና እየዘናነጠች ምን እያለች በቃ የሆነ በደካማ ጎኑ እየገባች ማለት ነው። ልክ ሩታን ጠልቶ ወደ እሷ እንዲሄድ የሚያደርግ ነገር በቃ አብርሽ በአጠቃላይ ማለት ነው ሩታ ጋር መሆን አልፈልግም፣ ሄርሜላንም ማጣት አልፈልግም። ከሄርሜ ጋር ነው እንደው መሆን የፈለገ የሚመስለውና ብቻ ሄርሜላ አንድ ድራማ መፍጠሩ አይቀርም እንግዲህ እናያለን ማታ